ሰላም እንዴት ናችሁ? የሥራ አጦች የድምጽ ቻናልን ተቀላቀሉ። እኛ ሥራ አጦች ለኤርትራውያን መልእክት አለን። ወንድም ኤርትራውያን እናንተ የኛ አካል እኛ የናንተ ጎን ሆነን ስትቸገሩ ልንረዳ ስንቸገር ሊሰማችሁ ይገባል። የአንድ አባት የአንድ እናት ልጆች ሆነን የጋራ ሃይማኖት የጋራ ቋንቋን ተጠቅመን ቀሪውን ነገር መጋራት የማይቀር ነገር ነው። አያት አባቶቻችን በጋራ በሰሩት ታሪካዊ ስህተት እኛ እህት ወንድማማቾች ተቆራርጠን ለዓመታት ቆይተን ነበር። ዓለምን ያስገረመው የኤርትራና የኢትዮጵያ መንግስት በጋራ ባደረጉት ዲፕሎማሲ ሂደት በሁለት ወንድማማች ህዝቦች ያለውን የፍቅር ጥግ በአካል ተገናኝተን አረጋግጠናል። በግንኙነታችንም ወቅት ስላላችሁበት ሁኔታ ነግራችሁን ስለኛ ሰምታችሁ ሳትጨርሱ ግንኙነታችን ተቋረጠ። እኛ ኢትዮጵያውያን በአፍሪካ ትልቅ የህዝብ ቁጥር ያለን ከምስራቅ አፍሪካ በህዝብ ቁጥር ግንባር ቀደም ስንሆን ልክ እንደ ህዝብ ቁጥራችንም ፍላጎታችን ብዙ መሆኑን ዓለም የሚረዳው ነገር ሆኗል። የኢትዮጵያ መንግስት ጥያቄ ከክልል ግንኙነት ላይ የተመሰረተ የጋራ ተጠቃሚነትን ያረጋገጠ በሰላማዊ መንገድ በውይይት የዓለም አቀፍ ህግና ደንቦችን ያልተላለፈ ለቀጠናው ሰላምና መረጋጋት የኢትዮጵያ ጥያቄ ፍትሃዊ መሆኑን ዓለም እያረጋገጠ ይገኛል። የጦርነት የመጨረሻው ውጤት ድርድርና መስማማት ሲሆን ከጦርነት በፊት ማድረግ እየተቻለ ወንድማማች ህዝቦችን ለእልቂት መጋበዝ የቀጠናውን ሰላም ሊያደፈርስ ስለሚችል ቆም ብለን ብናስብ ብዙ ብናተርፍ እንጂ ኪሳራ አይኖረውም። እኛ ኢትዮጵያውያን ለአፍሪካ ሰላምና ነጻነት ብዙ ዋጋ ከፍለናል። ለክፍያችንም ጥቂት መስዋዕትነትን ከአፍሪካ ኤርትራውያን እንፈልጋለን። አመሰግናለሁ።